ይሄ የምትመለከቱት ፎቶግራፍ አፕሪል 22 ማለትም ማክሰኛው ቀን የመን ውስጥ የተነሳ ፎቶ ነው። ሰውየው እንደምታዩት የእስር ቤት ዩኒፎርም ለብሷል። ግራና ቀኙ ወታደሮች ቆመዋል። ከደቂቃዎች በኋላ የሞት ፍርደኛ ነው። ያንን የሞት ፍርድ ተግባራዊ ሊያደርጉበት ነው። ምን አድርጎ ይሁን? አብደላ አሊ አወድ አልሐዳድ ይባላል። በ2016 አንድ አድል ሳልህ የተባለ ሰው እና እሱ በአንድ መንገድ ላይ ኋላና ፊት አብደላ የሚባለው ሞተር ሳይክል ይነዳል። አድል ደግሞ በመኪና ከቤተሰቦቹ ጋር ኋላና ፊት ይሄዳሉ። የሆነ ኩርባ መንገድ ላይ መኪና የያዘው አድል አብደላን ሞተር ሳይክሉን ይገጭበታል። በዚህ ሰዓት አድል ከመኪናው ፈጥኖ ወርዶ ይቅርታ ይጠይቀዋል። የሆንከው ነገር አለ ወንድሜ ሲለው አብደላ ግን በምላሹ መሳሪያ አውጥቶ ይደግንበታል። በዚህ ሰዓት አድል እባክህ አትግደለኝ፣ መኪና ውስጥ ሕፃናት ልጆቼ አሉ፣ ባለቤቴ፣ ወላጅ አባቴና ወላጅ እናቶቼም እያዩን ነው፣ ይሄ ነገር በጣም እነሱንም ይጎዳቸዋል፣ እባክህ አትግደለኝ እያለው ያለምንም ርህራሄ ተኩሶ ገደለው። 2016 ጀምሮ ይሄን ኬስ በሽምግልና ለመፍታት በካሳ ለመፍታት ብዙ ተኪዷል። ግን የአድል ቤተሰቦች ልጃችን በግፍ ያውም እያየን ፊትለፊታችን በማን አለብኝነት የገደለውን ሰው በፍጹም በምንም አይነት መንገድ ይቅርታ አንልም በሚል አቋም ላይ ጸንተው አፕሪል 22 ይሄ የሞት ፍርድ ተግባራዊ ሆኗል። አሁን ላይ የከተማው ህዝብ በአብዛኛው በሚባል ደረጃ በዚህ ፍርድ ደስተኛ ነው። ለምን? ያዩት የሰሙት እጅግ በጣም በግፍ የተሞላና ማን አለብኝነት የተሞላበት ኬስ ስለሆነ። እናንተስ ይሄ ፍርድ እንዴት ታዩታላችሁ? ኮሜንት ላይ ጻፉልኝ። ቻው።